ሰበር መረጃ ፕሬዚዳንት ዶናልድ ትራምፕ በሚኒሶታ የፌዴራል ፖሊስ አሌክስ ፕሬስ መገደላቸውን ተከትሎ የተፈጠረውን ውዝግብና ኦፕሬሽን እንዲመሩ የድንበር ጉዳዮች ኃላፊያቸውን ቶም ሆማንስ ወደ ሚኒሶታ መላካቸውን ዛሬ አስታወቁም። ፕሬዚዳንት ትራምፕ በትሩዝ ሶሻል ገጻቸው ላይ ቶም ጠንካራና ፍትሐዊ ነው፣ በቀጥታ ለኔ ሪፖርት ያደርጋል ሲሉ ጽፈዋል። ሆማን እስካሁን በሚኒሶታ የነበረውን ኦፕሬሽን ላይ ተሳትፎ ባይኖረውም ከአሁን በኋላ በስፍራው ተገኝተው የኢሚግሬሽንና ጉምሩክ አደገኛ ወንጀለኛ ህገወጥ ስደተኞችን የማሰር ዘመቻ በበላይነት ይመራሉ ተብሏል። የዋይት ሀውስ ፕሬስ ሴክሬታሪያ ካሮላይን ሌቪት እንደገለጹት ሆማን ከማሰር ስራው በተጨማሪ በሚኒሶታ ተፈጽሟል የተባለውን መጠነ ሰፊ የፋይናንስ ማጭበርበር ከሚያጣሩ አካላት ጋር በቅንጅት ይሰራሉ ብለዋል። ፕሬዚዳንት ትራምፕ በመልእክታቸው በሚኒሶታ እየተደረገ ያለው የጎዳና ላይ ተቃውሞ በከፊል ከ20 ቢሊዮን ዶላር በላይ ከሆነ የዌልፌር ማጭበርበር ጋር የተያያዘ መሆኑን ጠቅሰዋል። አያይዘውም የፍትህ መምሪያው እና ኮንግረስ በሚኒሶታ ተወካይ ኢልሃን ኦማር ላይ ምርመራ እያደረጉ መሆኑን ጠቁመዋል። ትራምፕ ኢልሃን ኦማር ከሶማሊያ ባዶ እጃቸውን መጥተው አሁን ከ44 ሚሊዮን ዶላር በላይ ሀብት አፍርተዋል ሲሉ ከባድ ውንጀላ ሰንዝረዋል። ውሳኔው የተላለፈው በአንድ ወር ጊዜ ውስጥ 2 አሜሪካውያን በሚኒሶታ ፌዴራል ወኪል መገደላቸውን ተከትሎ ህዝባዊ ተቃውሞ በተቀጣጠለበት ወቅት ነው። ባለፈው ቅዳሜ የተገደለው የ37 ዓመቱ የጽኑ ህሙማን ነርስ አሌክስ ፕሬቲ ነው። የሀገር ውስጥ ደህንነት መስሪያ ቤት ፕሬስ ሽጉጥ እንደነበረና አመፅ እንደፈጠረ ቢገልጹም የወጡ የቪዲዮ ማስረጃዎች ግን ግጭቱ ሲጀመር ስልክ እንደያዘ ያሳያሉ። የፖሊስ ኃላፊዎች ፕሬቲ ህጋዊ የጦር መሳሪያ የመያዝ ፍቃድ እንደነበረውም አረጋግጠዋል። በጃንዋሪ 7 የ37 ዓመት የ3 ልጆች እናት ሬኒ ኒኮል ጉድ በተመሳሳይ ሁኔታ በአይሲኢ ወኪል ተገድላለች። ፎክስ ኒውስ እንደዘገበው አንዳንድ ከፍተኛ የኢሚግሬሽን ባለስልጣናት በቅርቡ በተከሰቱ ግድያዎች ዙሪያ ዲኤችኤስ እያራገበ ባለው እና ከቪዲዮ ማስረጃዎች ጋር በሚሰራጨው ትረካ ደስተኛ ለመሆናቸውን ብስጭት እንደፈጠረባቸውም ገልጸዋል። ይሁን እንጂ የሀገር ውስጥ ደህንነት ኃላፊ ክሪስቶሮም የቶም ሆም መመደብ ለደህንነት ስጋት እና ተጠያቂነት መልካም ዜና ነው ሲሉ ድጋፋቸውን ሰጥተዋል።